የቮካል ትሬኒንግ አንድ ባህሪውን ስነግራችሁ ብዙ ጊዜ እናገረዋለሁ፣ ግን ቸል የሚባል ነገር ነው። ፀጉሬ ማደጉን አትመልከቱ። እሺ ልመለስ ወደ ዋናው ሀሳብ እና ምንድነው የቮካል ትሬኒንግ አንደኛ ባህሪው ምንድነው? ተደጋጋሚ ነው። ሁለተኛ ባህሪው አሰልቺ ነው። ሶስተኛ ባህሪው ደግሞ ማለት ነው ጅል ያስመስላል። ባጭሩ እነዚህ ሶስት ነገሮች አሉት። አንድ ተደጋጋሚ ነው፣ ሁለት አሰልቺ ነው፣ ሶስት ደግሞ ምንድነው ጅል ያስመስላል። ለምን ካላችሁ ለምሳሌ አንድ ዜማ ሲለማመድ ሲማር የኖረ ዲያቆን መጥቶ ወይ ደግሞ ዘማሪ መጥቶ ወይንም ደግሞ በራሱ የሚሞክር ሰው መጥቶ እስኪ ይዘት ላ ብለህ እየቆየህ ለ40 ለ20 ደቂቃ ተለማመድ ብለው ላ ከዛ እንዲህ አይቀየርም እንደ ይሄ ነገር ይለኛል። ለዚህ ነው የዜማ ልምምድና የቮካል ልምምድ የተለያዩ ናቸው። በጣም የተለያዩ። እንደው ትንሽ ጉብዝና ላይ ትንሽ ከፍ ስትሉ ነው እንጂ ትንሽ ሴንስ እየሰጣችሁ ነው ደስ እያላችሁ የሚመጣው እንጂ ማች ኦፍ ዘ ታይም የቮካል ትሬኒንግ አሰልቺ ነው፣ ተደጋጋሚ ነው፣ በዛው ልክ ጅል ያስመስላል። ሶ ይሄን ነገር ቸል እንዳትሉት እባካችሁን፣ አእምሯችሁ እስክትሰጡት። እኔ ተለማመዱ ላ ላ ላ ላላላ 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 ስላችሁ ያ ብቻ ነው የምትለማመዱት ለ20 ለ30 ደቂቃ። ሌላ ነገር አሁን የሰሙት ጅል ይመስላል አይደለ? ግን ይገራል። እና ዜማ ላይ የለመዳችሁት ባህል አይሰራም። ቮካል ትሬኒንግ ላይ ቮካል ትሬኒንግ ላይ ተወደደም ተጠላም ተደጋጋሚ ነው፣ አሰልቺ ነው። በዛው ልክ ደግሞ እንዳልኳችሁ በጣም የልጅ ጨዋታ የሚመስሉ ነገሮች ናቸው ጉሮሯችሁን ነገ ላይ የሚያስተካክሉት ማለት ሰው። ይሄን ነገር ከሀሳብ ከተቱት። እሺ ሸላት በሉት። ይሄንን ነገር ይህንን እያስታወሳችሁ ለራሳችሁ ሁሌም ተለማመዱ። ሰሞኑን ማለት ነው በጣም ልምምድ ቀንሻለሁ። ስራም ስላልተመቸኝ ነው። እንደገና በዓለም ስለነበር ምንም አይመችም እና በጣም ጉሮሮዬን ደክሞኛል። በጣም አንድ ቀን ትንሽ ከበድ ያለ ትሬኒንግ ሰርቼ ነበር እና ጥሩ ይዞታም ላይም አልነበረም። ጉሮሮዬም አየርም የሰሞኑ አየር አሪፍም አልነበረም እና ትንሽ ደክሞኛል እና በደንብ መውጣት መውረድ ምናምን አልቻልኩኝም። ግን የምንለማመደውን ነገር ላሳያችሁ። ለምሳሌ እኔ እንደዚህ ቆይቼ ምናምን ነገር ስነሳ ይከብደኛል፣ ይሰለቸኛልም እየቆየ ሲመጣና እንዴት ብዬ እንደማሟሙቅ ላሳያችሁ። ሁሌም ቢሆን ስታሟሙቁ ጉሮሯችሁ እንትን መሆን አለበት። በተቻለ መጠን ከብዶት እንዳይሄድ ወደ ረጅም የልምምድ ሰዓት ሳይሆን በተቻለ መጠን መቀነስ፣ ዋርም አፕ። ሶ የመጀመሪያው ልምምድ የማደርገው በተቻለ መጠን ወደታች ከወረድኩ በጣም ያወፍርብኛል። ሶ ይዘት ለማመዳለሁ። ሰሙታላችሁ አይደል? ትንሽ መክበድ አለው። ላ ብዙም አልወርድም። ላ ከዛ በኋላ ይሄንን ካስቸገረኝ በኋላ ላ ላ ቀስ ብዬ አያችሁት እንዲህ ስመራው ወደ ላይ ላ ያኛውን ይዘቱን ብቻ ቢያንስ ለ10 ለ20 ደቂቃ ለማመደዋለሁ። ከዛ ወደ ላይ የምወጣውን ደግሞ ለ10 እንደሱ ነገር ደቂቃ ላ ቀስ እያላችሁ እሺ። ላ ያንን ከተማመድኩ በኋላ ወደ አፍንጫ ወደ ጉሮሬ ማለት ነው። እነዚህን ለማመዳለሁ። ከዛ ምን እያደረግልኝ ይመጣል? እያሟሟቀልኝ ይመጣል ማለት ተለማመዱት።